ነው። ከሚከተሉት ውስጥ የዚህ ከዚህ ጋር አቻ ሊሆን የሚችል ወይም እኩል ሊሆን የሚችል አረፍተ ነገር የትኛው ነው እያለን ያለው። ይሄንን ሲምፕሊፋይ ማድረግ አለብን። ስለዚህ ሲምፕሊፋይ በምናደርግበት ጊዜ የሚመሳሰሉ ነገሮችን መፈለግ ነው። ሁሌም ሲምፕሊፋይ በምናደርግበት ጊዜ ለምሳሌ ከላይ ያለውን 4x to the power of 4 minus 64 4 እና 64 የጋራ አካፋይ አላቸው። ስለዚህ አንድ የጋራ መውሰድ እንችላለን። then x to the power 4ን መተንተን እንችላለን። ለምሳሌ x square then ድጋሚ ሲባዛ x square እንደማለት ነው። ኦኬ ሶ በእንደዚህ አይነት መልኩ እንስራ። እሺ እዚህ ጋር ጥያቄውን ገልብጫለሁ። 4 times x to the power 4 minus 64 over 2 minus x is different from 2 ለምንድን ነው ከሁለት ልዩ መሆን ያለበት? ሁለት ሲቀነስ ሁለት እዚህ ጋር ኤክስን ብንተካ ዜሮ ነው የሚሆነው። ስለዚህ ዲኖሚኔተር ላይ ወይም ከታች ዜሮ መሆን አይችልም። ያ ማለት ቁጥር ለዜሮ መካፈል አይችልም ማለት ነው በማትማቲክስ ህግ። ሶ 4 እና 64 4ን የጋራ ብንይዝ 4 times x the power of 4 ይቀራል። ሲቀነስ 4 ለ6 ለ4 አንድ ጊዜ ነው። then 2 24 ለ4 6 ማለት ነው። ስለዚህ ይሄንን በዚህ መልኩ መጻፍ እንችላለን። then ከታች ያለው ራሱ ነው 2 minus x እንላለን ማለት ነው። so x is different from 2 x the power of 4ን x square ማድረግ ነው። then 16 ደግሞ 4 the power of 2 ነው የሚሆነው ማለት ነው። ስለዚህ በምን አይነት ፎርሙላ ለምሳሌ a square minus b square ማለት a ሲደመር b ታይምስ a ሲቀነስ b እንደማለት ነው። ሶ ይህንንም ጀስት በዛ መልኩ መተንተን እንችላለን ማለት ነው። 4 times x square plus 4 square ነው 16 የሚሰጠው። ስለዚህ 4 then ማይነስ እዚህ ጋር ካለ x square minus 4 ብለን ሁለት ቦታ እንደዚህ እንትን ማድረግ እንችላለን። then 2 minus x so አሁንም x is different from 2 then አሁንም እዚህ ጋር x square አለ then minus 2 square አለች። ስለዚህ a square minus b square እንደማለት ነው። ስለዚህ እቺኛውን ደግሞ በዚህ መልኩ መተንተን እንችላለን። 4 times x square plus 4 then x plus 2 times x minus 2 then divided by 2 minus x so x is different from 2 ማለት ነው። ዜን አሁን ወደ መመሳሰል እየቀረበ ነው። ስለዚህ 2 minus x እና x minus 2 አንዱ የአንዱ ኔጌቲቭ ነው ማለት ነው። ስለዚህ ለምሳሌ ከላይ ያለውን በኔጌቲቭ ብናባዛ 2 minus x ይሆናል። ይሄኛው 2 minus x ማጣፋት እንችላለን ማለት ነው። 4 then x square plus 4 then x plus 2 then እዚህ ጋር 2 minus x ካልን በኔጌቲቭ አባዝተናል። እዚህ ጋር ኔጌቲቭ እናደርጋለን ማለት ነው። then divided by 2 minus x so 2 minus x ተመሳሳይ ከላይም ከታችም ካለም እንደዚህ እናጠፋለን። then ከላይ ማን ይቀራል? minus 4 times x square plus 4 times x plus 2 ማለት ነው። ስለዚህ መልሳችን ይሄ ነው ማለት ነው። ከዚህ በላይ መቃለል አይችልም። መልስ እንፈልጋለን። ዲ ላይ -4 plus x plus 2 አለ ታይምስ then x square plus 4 አለ። መልሳችን ይሄኛው ይሆናል ማለት ነው። ስለተከታተላችሁኝ አመሰግናለሁ። በቀጣይ በሌላ ቪዲዮ እመጣለሁ። እስከዛው ሰላም ቆዩ። ቴንክ ዩ